ምንም እንደዚህ ፈራሽ እንዴ? ነው አይ እንደዛ ሳይሆን ቤቱ ምን ሆነ? ከዚህ ማለት የተሻለ ቤት እኮ ማግኘት እንችላለን። ኦኬ ግቢ ምናምን ነገር መከራየት እንችላለን። አረ ይሄ ስልሽ እኔ እኮ የተሻለ ቤት ምናምን አጥቼ አይደለም። አይ ነው እንደሚጨንቀው ግን ትንሽ ለሰራይም ድብቅ ነገር ስለሆነ ሴፍቲም ሞራላት እና ተቀምጪ እንዴ ምን ሆነሽ ነው እንደዚህ ማለት ተፍሪ አስተላሽ እንዴ ካስተላሽ እኔ እኮ እዚህ አቅራቢያ ይሄ ስላለኝ ነው። አይ እንደዛ ሳይሆን ኦኬ በቃ ችግር የለውም። ካልተማመነ ሳይሆን ሞር ኮምፎርት ካልሰማሽ ምናምን ነገር ወይ ቤት እንቀይራለን። ግን እኔ ስልሽ ደስ ይለኛል እዚህ ቤት ውስጥ በጣም ብዙ ስራ የምሰራው በነገራችን ላይ እና እዚህ ነው የምሰራው ስራ በብዛታው ይመቻል ቤቱ ብዙ እቃዎች ማስቀመጠው በዛ ላይ ደግሞ ሰው እኔ አሁን እንደዚህ አይነት ቤት ውስጥ አይገምተኝም። ሴፍቲ ነው ግን በጣም ሰው አይገምም። በቃ ድብቅ ነው ዋናው ድብቅ መሆኑ አይደለም የሚጠብቀው ያ ድብቅ ነው። አይ ነው ግን ደግሞ ኦኬ እሺ በቃ ለኛ ስራውን ደግሞ ያው ታውቂያለሽ የኛ ስራ ምን ያለ ከባድ እንደሆነ ትሪስኪ እንደሆነ አይደለም። ግን ደግሞ ምቹ ከሆነ ለአንተ ቤቱ ከተመቸ ካይለው ምን ቤት ውስጥ ነው ወይ መስመሰሪ ይሄን ስራ ያው ማንኛውም ገንዘብ ከከፈልኳቸው ሚስጥሪን ስለሚጠብቁልኝ የትኛውም ቤት ላይ ሰላም ግቢ ምናምን ተከራይቼ ለአንድ ወር ምናምን አንቺ በገንዘብሽ ነው የምታምኚው ማለት ነው። ሪስክ ቀንሰል ገንዘብ አይደል ገንዘብ የማይገዛው ነገር አለ ብለን ስልሽ ኩላሊት እኮ አሁን እንዴት ነው ኩላሊት ማውጣት እኮ እኔ ኩላሊት አውጣለሁ እሸጣለሁ ህግ ስልሽ ከታስኩ በጣም አውቃለሁ መቀመቅ ውስጥ ነው የምገባው። ኢቭን ሞት ፍርድ ራሱ ሊፈረድብኝ ይችላል እኔም አንቺም ያው ግን ለመኖር ነው ምንም ማለት ያው ጥሩ ነገር ለማግኘት መጥፎ ነገር መሞከር ግዴታ ነው። እኔ እንደዛ ይመስለኛል። እሱማ በጣም ነው ደርኩት ነገራችን ላይ ይሄን አቆ ነበር ችግር ውስጥ እንደምወድቅ ሰው በነገራችን ላይ ሰው ስትቸገር ማን ነው ዞር ብሎ ማይሽ ግን ሲኖርሽ ነው ሰው እኔ ክል ጊዜ ነክ እኔ ኦልሞስት ወደ 2 ዓመት ምናምን ሆኖኛል። ኦኬ በሁለት ዓመት ውስጥ ማንም ሰው 20 ዓመት ቢሰራው ገንዘብ የሚያገኘው ገንዘብ ያገኘው አንቺ ስንት ጊዜ ነው? ኦኬ እኔ ኦልሞስት አሁን ወደ 8 ዓመት ምናምን በዛ እንዳለ ህዝቡን ጨረሰሽ ማለት ታዲያ እንዴ ምን ማለት ነው? አይ ማንንም አልጨረስኩም። ያው ማለት በህይወት እኮ ይኖራሉ ከዛም በኋላ ቢሆን አንዳንድ ነው የምትወስጂው እንደኔ እኮ ሁለት ነው ወስደው አንዳንድ ጊዜ እንደዛም ይፈጠራል። ግን ብዙ ጊዜ እንደዛ አይነት ነገር አንጠቀምም እኛ። ይገባል። ምንድነው ስልሽ ምንድነው ሽፋንሽ ምንድነው እሰራለሁ የምትይውስ? እንዴት ማለት እኔ ፋብሪካ አለኝ የራሴ ፋብሪካ አለኝ የስኳር ፋብሪካ ማንም ይጠረጥርማ ሲጀምር እንዴት ይጠረጥራሉ? አንተ ስታስበው በጣም ሲጀምር ስትታይ በጣም ደስ የምትይው ነው። ቆንጆም ስለሆንሽ በነገራችን ቆንጆ ነገር እኮ ሰው ይሸውዳል። ያው ነገሮችን ነው እኔም አሁን ስልሽ የምታስጠላ ሴት ብትመጣ ልጠረጠር ትችላለሽ ምናምን ነገር ግን ቆንጆ ሴት ስትመጣ ትሸውዳለች። ብዙ ጊዜ ቆንጆ ሴት ታምናለህ? ቆንጆ ሴት ታምናለህ በጣም መጥፎ እንደሆነ አውቃለሁ። እኔ በቃለ ቆንጆ አድናቂ ነኝ። ለዛ ነው ከአንቺ ጋር መስራትም የፈለኩት። ቆንጆ ነሽ፣ በጣም ሀብታም ነሽ እና ደግሞ እነዚህ አሁን መሸጠላቸው ኩዌት እየወጣው መሸጠላቸው ትንሽ ርካሽ ነገር አድርጎታል ገንዘቡን ምናምን ነገር ስልሽ እኔ እያዋጣኝም አይደለም። እሺ በጣም ብዙ ሰው እኔ አሁን አንድ ፎቅ ብቻ ነው ያለኝ። ብዙ ሰው እንደዚህ የሰራው የተሰማራል። አንቺ እንኳን የስኳር ፋብሪካ እንደምታስተዳድረው ፎቅ ላይ ምንም ጀስት ኪራይ ምናምን ነው። ምንም ማስተዳድረው ነገር የለም። ለጊዜው ለመኖር በቂ ነው ብዬ አስባለሁ። አንተ ምትሽም ነገር አይ ተመችቶኛል። ትራስማለሽ ኢትስ ኦኬ ችግር የለውም። ከተንሽ ኮንፈርት እንደዚህ አምሮብሽ ሲጀር እዚህ ቤት ይዤ መጣት አልነበረም። የት ታዲያ የልትወስደኝ ሰፋ ያለ ቤት ምናምን ይሻላል ብዬ ያው እኔ ማለት ለአንተ ሴፍቲ ብዬ ነው የመጣሁት እንጂ አንተ ከተመቸ አንተ ስራ የምታውቀው መኪና ውስጥ እኮ ማውራት እንችል ነበረ። ግን ያው ትንሽ ነበር ግን ሹፌሪም ስላለ ያው እኮ ሰውም ስላለ ነበር ፊት ለፊትም ሰው ስላየኝ ምናምን በዛ ላይ ደግሞ እኔም ብዙ መተት አልፈልግም ስልሽ ያኔ ገና 2 ዓመቴ ነው። ገና እንዳንቺ ደፍረትም የለኝ። አንቺ በጣም ደፋር ነሽ።
ኢቭን እንኳን ድፍረት ምናምን ነገር ሳይሆን ያው ይሄ እኮ ለመኖር የምታደርገው ነገር ነው። ያኔ ድፍረት ማለት ትወጣለህ፣ ገብቶሃል ከምታስባቸው ነገሮች ይሄ ሂዩማኒቲ ከሚባል ነገር ምንም ሂዩማኒቲ ምንም የለሽም ሆነ አንቺ ኦፍ አድርገሻል ማለት ነው። እኔ ኦፍ አድርጌዋለሁ። ምንድነው የሚጠቅመው? ባይ ዘ ዌይ ሂዩማኒቲ ያለው ሰው ድሃ ነው። ድሃ ብቻ እኔ ድሮ በጣም ስለሰው አስብ ነበር፣ ጭንቅ ነበር፣ አዝን ነበር ነው ይዛኔ ኮስማና ድሃ ሰዎች ማንም ዞር ብሎ ማያየው ያ ኦፍ ኮርስ ኢትዮጵያ ውስጥ ነበርኩኝ። አሁን ግን ሰው ለምን ከኔ ጋር ለመዝናናት በጣም ይለምኑኛል። ኢቭን ሴቶች ሁላ ሳይቀሩ ኦኬ ከፍ ያልክ ስትሄድ ደግሞ በዚህች አስቢ